ለ30 ዓመት የአብነት መምህራን ተግተው ተምረው ለማለባ መስዋዕት ደም ጭምር ነው እንጂ ከውሻ ጋር እየተናከሁ ለቁራሽ እንጀራ ውሻ እያባረራቸው ተምረው ኋላ ሲመጡ የታነጸ ሰው የለም። ለታነጸ ቤተክርስቲያን እልፍ ይጠየቃል። ቤተክርስቲያን ይገባታል። ከዚያ ቤተክርስቲያን ማስተዳደር ያለብን ፊት ትምህርት ቤቱን ነው። ዘላለም ሥላሴ እየተባለ በአፈ መላእክት በልሳነ ሰው ሲሰለስ ሲቀደስ የሚኖር ቸርነት የባህሪ የሆነ አምላክ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ የእርሷም ስም የተመሰገነ ይሁን። በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባህሪ ስሙ አሁንም ለዘላለም የተመሰገነ ይሁን። እንግዲህ ለጥቂት ደቂቃ እንደ ዘመኑ ማለት ነው እንማማራለን። ዘመኑ ዘመነ ክረምት ነው። ይሄ ወቅት የክረምቱ ወቅት በመጀመሪያው አካባቢ እንደ ሐምሌና እንደ ነሐሴ አንድ ጊዜ ዘንቦ ከዛ ላይ ያባራል። ጥቂት ጥቂት እያለ ነው የሚዘንበው። መሬት እስከምትለም ድረስ ውሃ መቀበል እስከምትችል ድረስ እነሆ የሰማይ መሳክው በየጥቂት እየተከፈቱ መሬት ውሃውን ትለምደዋለች ማለት ነው። ስለዚህ እንዲህ ስለሆነ ይዘንባል ያባራል፣ ይዘንባል ያባራል። ኃያል ዝናብ አይዘንብም። ዛሬ የምንማማርበት የትምህርት ርዕስ በቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ያለ ቃል ነው። እንዲህ ይላል፣ አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያንን እሰራለሁ። የትምህርታችን ልብ የሚሆነው ቤተክርስቲያንን እሰራለሁ የሚል ይሆናል። እስቲ አንተ አለት ነህ በሉ። አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያንን እሰራለሁ። አንተ አለት ነህ በሉ እንጂ አኩርፋችሁ ነው። በዚህች አለት ላይ ቤተክርስቲያንን እሰራለሁ። ይሄንን ያለው ልዑለ ባህሪ በአንደበት መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወቅት ለቅዱስ ጴጥሮስና ለመላው ሐዋርያቱ ጥያቄ ጠይቋቸው ለጥያቄው የቀና መልስ ቅዱስ ጴጥሮስ ሲመልስ ነው። አሁን እንዳለነው ክርስቲያኖች ወደ ኋላ የሚዘገይ አልነበረምና ቅዱስ ጴጥሮስ ፈጥኖ መልሶችን ይመልስ ነበረ። ትጉህ ነበረ። ተማሪ ጎበዝ ተማሪ የሚባለው በክርስትናው ክርስቲያን በጎ ክርስቲያን የሚባለው ትጉህ ሲሆን ነው። ምን ሲሆን ነው? ትጉህ ሲሆን ነው። ለጥያቄዎች መልስ ሲሰጥ፣ ለእያንዳንዱ ነገሮች ተገቢውን ነገር ሲያከናውን ትጉህ ይሆናል። ቤተ ክርስቲያን ለጠየቀችው ጥያቄ በጎ መልስ ሲመልስ፣ ቅድስት ቤተ ክርስቲያን ለጠየቀችው ነገር ሁሉ እንደሚችለው እንደመጠኑ እንደፈቀደለት ልክና መጠን መልስ ሲመልስ ይህ በጎ ክርስቲያን ይባላል። በጎ ክርስቲያን እንግዲህ የአማርኛው መጽሐፍ ቅዱስ የግዕዙን መጽሐፍ ቅዱስ ተከትሎ አልሄደም፣ ግን በጎ ነው፣ መልካም ነው አመላለሱ። አንተ ጴጥሮስ ነህ ይልና በዚህችም ማለት ላይ ቤተክርስቲያን እሰራለሁ ይላል። ጴጥሮስ የሚለው ቃል ጴጥራ ከሚለው ቃል የተወሰደ ሲሆን ጴጥራ፣ ኬፋ፣ ኮህ ቢሉ አንድ ነው። ሶስቱም ትርጉማቸው አለት ማለት ነው። ምን ማለት ነው? አለት ማለት ነው። አለት ማለት ነው። ስለዚህ የአማርኛው መጽሐፍ ቅዱስ አንተ ጴጥሮስ ነህ ይላል። ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ስትርፍ ነች ጴጥራ ማለት ነበረበት ይላሉ። ጴጥራ ማለት ነበረበት አለት ነህ ካለ ይላሉ። ስለዚህ አለት ነህ። ይህንን ጥያቄ ይህንን ብፅዕና ይህንን ማዕረግ ያገኘው ቅዱስ ጴጥሮስ ትክክለኛ መልስ ሲመልስ ነው። ጠይቋቸው ነበረ። መነ ይብሉኒ ሰብ
ሰዎች እኔን ማን ይሉኛል ብሎ ጠይቆ ነበረ። ሐዋርያት ተከታትለው መልሰው ነበረ። ኤርምያስ ሀይ ብሉከ፣ ኤርምያስ የሚሉህ አሉ። ኤልያስ ሀይ ብሉከ፣ ኤልያስ የሚሉህ አሉ። ወመንፈቆሙ ይብሉከ፣ ገሚሶቹ ተለይተው ከነቢያት አንዱ ነው ዮሐንስ ነው ይሉሃል። የሰዎቹን ከተናገረው በኋላ የእነሱን ጠየቃቸው። እናንተ ማን ትሉኛላችሁ አላቸው። የዚህን ጊዜ ሐዋርያት በልቡናቸው ይዘውት ያሉትና ክርስቶስ የሆነው አንድ አልነበረም። ሐዋርያት ክርስቶስ ተሰቅሎ ክርስቶስ እስከሚያርግበት ቅጥረት ድረስ መሲህ እንደሆነ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እነሆ ከአዳም ዕዳ በደል ነፃ ሊያደርገን የመጣ ሳይሆን እነሆ ከምድራዊ ባርነት ነፃ የሚያደርገን መስሏቸው ነበረ። ስለዚህ መች ነው መንግስት የሚመለሰው? የዘሩባቤል መንግስት የሚመለሰው መች ነው እያሉ ጠይቁት ነበረ። በሐዋርያት ሥራ ላይ ነው የምናገኘው። ስለዚህ እንዳንድ ንጉስ ነፃ አውጪ ንጉስ ነበር የሚያደርጉት። ከባርነት ነፃ የሚያደርጋቸው ክርስቶስ ከሰማያዊ ባርነት ከሲኦል ባርነት ነው ነፃ የሚያደርገው። ቦታ ቢሉ የሚያወርሰው ገነት፣ ስልጣን ቢሉ የሚያሰጠው ልጅነት ነው እንጂ ሌላ አዲስ ስልጣን አይደለም። ወሃቦሙ ስልጣነ፣ እነሆ ክርስቶስ ለሰዎች የሰጣቸው ስልጣን ውሉደ እግዚአብሔር ይኩኑ፣ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ልጅነትና ሀብት አድርጎ የሰጠው በቤተ ክርስቲያን አማካኝነት ልጅነትን ሀብቴ ነው ሀብቴ ነው። እነሱ ግን ይሄን አልተገነዘቡትም ነበረ። ቅዱስ ጴጥሮስ ግን ኋላ ክርስቶስ ራሱ እንደሚለው መንፈስ ቅዱስ ፊቱን ጸፍቶት አፉን ከፍቶት ተናገረ፣ እንዲህ አለ፣ አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር የባህሪ ልጁ ነህ ብሎ መለሰ። እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት ብሎ ብፅዕናና እነሆ ከማን እንዳገኘው ትምህርቱ ነገረው። ቤተ ክርስቲያን ርቱ ቤተ ክርስቲያን ኦርቶዶክሳዊት ቤተ ክርስቲያን እንዲህ ብላ ስታምን ነው ቤተ ክርስቲያን የምትሰኙ። ከየባህሪ ያይደለች ክርስቶስን ገሚሱ አማላጅ ያላለች የባህሪ አምላክ አካል ዘም አካል ባህሪ ዘም ባህሪ ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ነስቶ ሰው የሆነ በተዋህዶ ወልዷል ከበረ ብሎ ቅዱስ ጴጥሮስ ቤተ ክርስቲያን ዘላለም የምታስተምረውን ትምህርት ተናገረ። ስለዚህ በዚህ አለት ላይ ማለት በዚህ ትምህርት ላይ ወልዷል በተዋህዶ ከበረ በሚለው ትምህርት ላይ ቤተ ክርስቲያን ታንጻለች ማለት ነው። ቤተ ክርስቲያን የሚለው ጥንተ ስም እንደምታውቁት አቅሌሲያ ከሚለው ቃል የመጣ ነው። የሚል አቅሌሲያ በሉ ጮክ በሉ። አቅሌሲያ ከሚል ስም የመጣ ነው። እንግዲህ አቅሌሲያ ማለት ሁለት አይነት ዘርፍ አለው። እንደምታውቁት ብዙ ግዕዝ የግዕዝ ንባብም እነሆ ዘርፍ እየተያያዘው ነው ብዙ ያለው። እንግዲህ በዚህ በቅኔው እንዳለ ስሞች ብዙ ዘርፍ ከነቅጥል ዘርፍ ከባለቤት ጋር ቅጥል ከባለቤት ጋር ሆነው ይመጣሉ። እንዲህ ያለ ስም ነው ያለው። አቅሌሲያ የሁለት ቃላት ጥምረት ነው። ጥቅል ስሙ እነሆ ትርጉሙ ከዓለም የተመረጡ ምርጥ ዜጎች እንደማለት ነው። ግሪኮች ይህንን ስም ለጉባኤያቸው ይጠቀሙት ነበረ፣ ለጉባኤያቸው። ዛሬ ግን ቤተክርስቲያን ይህንን ከዓለም ተለይተው የመጡ እነሆ ከዓለም ያይደሉ የክርስቶስ የሆኑ የክርስቶስ ልጆች ለሆኑ ሁሉ ትሰጣለች። አቅሌሲያ ማለት ከዓለም የተለዩ ምርጥ ዜጎች ማለት ነው። ምርጥ ዜጎች፣ ምርጥ ዜጋ ታውቃላችሁ አይደል? ሰው አሁን የየራሱን ብሔር ነው ምርጥ የሚያደርግ። እኔ ብታይ አሁን ሰው ብዙ ሰው ይገርማችኋል፣ ይበጠብጣል እኮ። እኔ አባቴ ካህን ነው፣ እኔም የካህን ዘር ነኝ እና ምን ይፈጠር ምን ይፈጠር? ምን እናርግ? እኔ የነገስታት የመኳንንት ዘር ነኝ እና ምን ይፈጠር? የባሪያ ዘርም ሆን የንጉሥ ዘርም ሆን የካህን ዘርም ሆን የሊቀ ጳጳስ ዘርም ሆን አይመለከተንም፣ አይመለከተንም። የኛ ዘር ክርስቶስ ነው።
እኛ የተወለድነው ከማይጠፋ ዘር ነው፣ ከክርስቶስ ነው። ቤተ ክርስቲያን በዚህ ሀሳብ ስተከፋፈል ማየት እጅግ ያደማል፣ እጅግ ያደማል። የኛ ምርጥ ዘር ክርስቶስ ነው። ይገርማችኋል። አካል እኔ ከገሌ እበልጣለሁ አይልም። ዓይን አንድ ቀንም ቢሆን ካፍንጫ እበልጣለሁ ብሎ አያውቅም። እግር መቼም ቢሆን እኔ ከእጅ እበልጣለሁ ብሎ አያውቅም። እሺ ንሕና አካል ንሕና አባል፣ እኛ አካላት ነን። እስመ ውእቱ ርእስ፣ እሱ ራስ ነው ይላል ጳውሎስ። የቤተ ክርስቲያን ራስ፣ የክርስቲያኖች ራስ መደምደሚያው ክርስቶስ ነው። ቤተ ክርስቲያን የሚለው ቃል ለሶስት ነገሮች ይሰጣሉ። የመጀመሪያው ለምእመናን ነው። ሁለተኛው ለግለሰብ ለክርስቲያኖች ነው። ሶስተኛ ለሕንጻ አብያተ ክርስቲያናት ወይም ደግሞ ዛሬ ሥጋው ደሙ ለሚፈተትበት ወንጌል ለምንማርበት ዛሬ ለተሰበሰብንበት ለዚህ ለቅጥሩ ቤተ ክርስቲያን ይባላል። ከዚህ የበለጠውና የሚቀርበው ግን እያንዳንዱ ምዕመን ቤተ ክርስቲያን ነው። ምንድን ነው? ይገርም። እውነቴን ነው የምላችሁ። እኔ ቤተ ክርስቲያን ነኝ ብሎ የሚያስብ ሰው ሊወርድ አይችልም፣ ሊወርድ አይችልም። ዘረኝነት አያወርደውም፣ ዝሙት አያወርደውም፣ ኃጢአት አያወርደውም፣ ሊያጠፋው አይችልም። ለምን? ቤተ ክርስቲያን ነው፣ ቤተ ክርስቲያን ነው። ሰው በዓለም የሚያደርገውን ኃጢአት ከቤተ ክርስቲያን ቅጥረ ግቢ ውስጥ መጥቶ እንኳን ማድረግ አይደለም በህሊናው ጓዳ በልቡናው ሰሌዳ ሲመላለስበት ይደነግጣል። ለምን? ያለው ከቤተ ክርስቲያን ቅጥረ ግቢ ከክርስቶስ ፊት እንደሆነ የሚገባው ከዚህ ወደ ቅጥሩ ሲገባ ነው። ያ ግን አይደለም። ያ የክርስትና አስተሳሰብ አይደለም። ቤተ ክርስቲያን ያለችው በእያንዳንዳችን ልቡና ነው። እያንዳንዱ ክርስቲያን ቤተ ክርስቲያን ነው። ክርስቶስ በወርቀ ደሙ የዋጀው ቤተ ክርስቲያን ክርስቶስ ስለ ቅዱስ ያሬድ እንዲህ ይላል፣ ዘበንቲያ ለቤተ ክርስቲያን ተጸፋይከ በውስተ አውድ፣ በአደባባይ ለቤተ ክርስቲያን ስትል ተመታህላት ይላል። ከባድ መከራዎችን ታገስክ። ወተወከፍከ ምራቀ ርኩስ ምራቅን ተቀበል። ለማን? ለቤተ ክርስቲያን ስትል። ይህቺ ቤተ ክርስቲያን ሕንጻ ቤተ ክርስቲያን ብቻ አይደለችም። ቤተ ክርስቲያን የተባለችው የምእመን ሰውነት ነው እና ቤተ ክርስቲያን የምእመናን ሰውነት ነች። የምእመናን ሰውነት ነች። ለዚህ ነው ቅዱስ ያሬድ የዘመረው። ለቤተ ክርስቲያን ሲል ነው ክርስቶስ በጲላጦስ አደባባይ ጀርባውን ለግርፋት፣ ጎኑን ለውጋት፣ እጆቹን ለቅንዋት የሰጠው ለቤተ ክርስቲያን ሲል ነው። ቤተ ክርስቲያን ማለት የምእመናን ሰውነት ነው። የምእመናን ሰውነት ነው። ለዚህ ነው ክርስቶስ መስዋዕትነት የከፈለው። ለዚህ ነው ራሱን በመስቀል ላይ ደሙ እንደ ውሃ እየፈሰሰ ጎኑን ለተወጋ ስለት፣ እጁን ለተሳለ ቀኖት በራሱ ላይ አክሊለ ሦክ የደፋው ቤተ ክርስቲያን ትላልቅ ቤተ ክርስቲያን እንዲታነጹ አይደለም። እውነቴን ነው። እንግዲህ እውነቱን እንወቀው። የቤተ ክርስቲያን ተግባር ምዕመናን ማነጽ ነው እንጂ ትላልቅ ቤተ ክርስቲያን መስራት አይደለም። ምዕመናን ከታነጹ በኋላ ለታነጹት ምዕመናን መሰብሰቢያ የሆናቸው ዘንድ ትላልቅ ቤተ ክርስቲያን ይሰራል፣ ግድ ነው። አንድ የቤተ ክርስቲያን መዋቅር ስለሆነ ማለት ነው። ግን ላልተሰሩ ምዕመናን ቤተ ክርስቲያን መስራት አስፈላጊ አይደለም። እኔ እውነቴን ነው። በሚሊዮኖች እያወጡ ገንዘብ ማባከን ነው ይሄ። ትናንትና ቤተ ክርስቲያኒቱ እነ ቅዱስ ላሊበላ፣ እነ ቅዱስ ናኩቶ ለአብ፣ እነ ቅዱስ ይምርሃነ ክርስቶስ፣ እነ ቅዱስ ሐርቤ፣ እነ ቅዱስ ገብረ ማርያም በደረሱበት ዘመን ይገባቸዋል። ሰውን ካነጹት በኋላ ነው ቤተ ክርስቲያኑ ያነጹ። ሕያው ምስክር ነው። ዛሬ ሕያው ምስክር ቤተ ክርስቲያን ውስጥ ቆመው የሚሰብኩት ስብከት ዛሬ ይተረጎማል። ትናንትና ለነበሩት ምዕመናን ግን ቃል በቃል ይረዱት ነበረ። በእነ አባ ጊዮርጊስ ዘጋስጫ ጊዜ የነበሩት ምዕመናን አባ ጊዮርጊስ የሚናገረው ስብከት የሚጽፈው ጽሑፍ ምዕመናን ይረዱት ነበረ። ዛሬ እንኳን ምዕመናን ከተወሰኑ ሊቃውንት ያለ ማለት ይከብደኛል፣ ብቻ ምዕመናን እየተረዱት አይደለም። ለምን? ሰው አልሰራንም፣ ምዕመናንን አልሰራንም። እውነቴን ነው። ቤተ ክርስቲያን በመስራት ተቀለናል፣ በመዋቅር ላይ አሳልፈናል። ትላልቅ
ህንፃ፣ ትላልቅ ሱቆች፣ ትላልቅ ቤቶች እየሰራን ክርስቲያኖች አምልጠዋል። ዛሬ ምመን ጆሮ የሚነቃው ይገርባቸዋል። የአብነት ትምህርት ቤት ይታነጽ፣ መምህራን ይረዱ። እኔ እውነቴን እኮ ነው። 20-30 ዓመት የአብነት መምህራን ተግተው ተምረው ይገርማቸዋል። እኔ ደም አልባ መስዋዕት፣ ኧረ ደም ጭምር ነው እንጂ ከውሻ ጋር እየተናተው ለቁራሽ እንጀራ ውሻ እያባረራቸው ተምረው ኋላ ሲመጡ የታነጸ ሰው የለም። ለታነጸ ቤተክርስቲያን እልፍ ይጠየቃል። ቤተክርስቲያን ይገዋታል። ከዚያ የታነጸ ሰው አተናል። የታነጹን ያፈረስናቸው ነው ያለው። ቤተክርስቲያን ማስተር ያለብን ፊት ትምህርት ቤቱን ነው። ዛሬ የመምህራን ጆሮ የሚነቃው ቤተክርስቲያን ልንሰራ ነው የሚል ጆሮ ነው እንጂ ይገርማችኋል፣ የአብነት ትምህርት ቤት ማቋቋም ቀረ። ዛሬ የአብነት ትምህርት ቤቱ እንደዋዛ ቀረ። ዳዊትና ውዳሴ ማርያም የተማረ ሰው ትልቅ ትምህርት የተማረ ይመስል ይጨበጨብለታል። ትናንትና እኮ መበለቶች ይማሩት ዘንድ ግድ የሚሉት ትምህርት ነው። የአስመስታ ቋንቋ እኮ ነው። ውዳሴ ማርያምና ዳዊት ሴቶችም ወንዶችም ይማሩት ዘንድ ግድ ነው። ዛሬ ግን የክህነት መስፈርት ሆኗል። ዛሬማ አልፏል። አንቀጸ ብርሃን ደርሶ ዲቁና የሚቀበል ሰው እንዲያ እያለ ነው። ለምን ሰው መስራት አቁመናል? ቀላል ሆነናል። ካህኑ እኮ ምዕመናን የክርስቶስ አካላት ስለሆኑ ነው። እንዲህ ይላል በቅዳሴው ጊዜ ክርስቶስ አምላክነ ዘበአማን በከመ አልካ ጥቅመ ለኢያሪኮ በደያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅመ ኃጢአቴ ወጥቅመ ኃጢአተ ለገብርከ እያለ ለግለሰብ ከሆነ ስሙን እየጠራ ለሕዝብ ካለ የዞረ ያጥና። ምዕመናን በቅዳሴው ጊዜ ደስ ስለሚል የሚደረግ ስርዓት የለም። ካህኑ 7 ጊዜ ምዕመናን ይዞራል ያጥናቸዋል በማይጠንት። ኢያሪኮን ግን 7 ጊዜ ኢያሱ ዙሮ እንዳፈረሳት የምዕመናንን የኃጢአት ግንብ ዙሮ ያፈርሰዋል። ለምዕመናን ነው። ምዕመናን የታነጹ ምዕመናን ይሰበሰቡበት ዘንድ ነው ህንፃ ቤተክርስቲያን የሚሰሩ። ዛሬ ወጣቶች ወንድሞቻችን ጠፍተውብናል። ሱሱ አጥፍቷቸዋል። እውነቴን እኮ ነው። ፖርኖግራፊ አጥፍቷቸዋል፣ ጠፍተዋል። አውደ ምሕረት ላይ ቁመን ከምንሰብከው ቁጭ ብለው እስከሚሰበኩት ድረስ ተካክለን ጠፍተናል ሁላችን። እንግዲህ በአውደ ምሕረት የምናገረው እንጂ ምን እናድርግ? የሚበድሉትን በደል የሚያውቅላቸው ካህን ጠፍቷል። ወጣቶች ለምን ሰው መስራት አቁመናል? ካህናቶቻችን ላይ መስራት አቁመናል። ዛሬ ወጣቶች መጥተው ንስሐ ለመግባት ካህኑ እነሱ የሰሩትን ኃጢአት አያውቀውም። ይገርማቸዋል፣ አያውቀውም። እና እንደዚህ ሰርቼ ሲል ምን አድርጌ አያውቀውም። ከዓለሙ ጋር አብረን ማስኬድ አቅቶናል። ማነጽ የነበረብን ይሄንን ነበረ። ይሄንን ትተን ይሄንን ለነገ ተውነውና ትላልቅ ቤተክርስቲያን ሰራን። ነገር እርግጠኛ ሁኑ፣ ትላልቅ ቤተክርስቲያኖች ይነሳሉ። እዩ፣ የግብፅ አብያተ ክርስቲያን ከብዙ ጥፋት በኋላ ነው የተነሳችው። ከብዙ ጥፋት በኋላ የህንድ አብያተ ክርስቲያናት ከብዙ ጥፋት በኋላ የነቁት። የራሽያ አብያተ ክርስቲያናት ከብዙ ጥፋት በኋላ የነቁት። የቱርክ አብያተ ክርስቲያናት እንደ ጠፉ ቀርተዋል። ያንን የሚያህል እንቁ ጳዚዮን የተባለ የዮሐንስ አፈወርቅ ሀገር ቆስጠንጢኖስ የሰራው ቤተክርስቲያን ዛሬ ሀጊያ ሶፊያ በቱርክ መካከል መስጊድ ሆኗል፣ ይሰገድበታል። ለምን? ሰው ሳይታነጽ፣ እንደውም ሰው እየታነጸ ነበር የሰሩት። በተለያየ ምክንያት ግን ወደቁ። ዛሬ ቤተክርስቲያኖቻቸው ተቀይረዋል። ጠላቶቻችን በራሳቸው አንደበት ቤተክርስቲያኑን ይስሩት፣ ችግር የለውም እኛ ነገር ቀይረዋለን ብለው ተናግረዋል። እኛ ግን ዛሬም ቤተክርስቲያን እየሰራን ያለ ነው። እውነቴን ነው። ከዚያ ሀሳብ መውጣት አለብን። ምዕመናን የራሳችን ሰውነት የክርስቶስ አካል እንደሆነ ማመን አለብን። በዝሙት የሚረክሰው አካል፣ በኃጢአት የሚወድቀው አካል፣ በመስረቅ የሚጎለው አካል የክርስቶስ አካል ነው። በየሜዳ የወደቀው አካል የክርስቶስ አካል ነው። ታላቁ ሊቅ እንዲህ ይላል፣ አንተ ሰው ይላል ወደ ቤተ ክርስቲያን ስትመጣ ከቤተ ክርስቲያን ደጃፍ ቁራሽ ልብስ ሳይለብስ የተኛውን ሰው አልፈኸው ከክርስቶስ ቤተ መቅደስ መጥተህ በመንበሩ ላይ ክርስቶስን የምታገኘው እንዳይመስልህ ይላል።
ለምን የክርስቶስን አካል ደጃፍ ላይ ትተው መጥተሃል። ዛሬ የጸኑ ክርስቲያኖች ያልጸኑትን መፈለግ አለባቸው። እውነቴን እኮ ነው። አሁን ሰንበት ትምህርት ቤቱ የእውነቴን በክረምት የዚህን ያክል የዝማሬ ነጭ ልብስ ለብሳችሁ ጧፍ ይዛችሁ እንድትመጡ ያለው እንግዲህ አሁን እንደው መዘመር ብቻ አስተላልፎ አይደለም። እውነቱ አለምናገረው አለመጣ ብላችሁ ሴረሞኒ ፍለጋ ሴረሞኒ ነው የሚፈለገው። የሆነ ነጭ ልብስ ለብሶ ጧፍ ይዞ ሲዘምር አይ ደስ ሲላል ጌታ ቤት ዛሬ ያደረግነው አገልግሎት ውሸት። በዓላት ሲሆኑ የእውነቴን እኮ ነው የደብሩ አስተዳደር የአስተዳደሩ ክፍል ምን የተለየ ነገር እናድርግ? በዚህ ባንዲሮች ይሰቀሉ፣ እሺ። በዚህ አካባቢ ፊኛ ይነፋ፣ እሺ። ምንጣፎቹ ይታጠቡ፣ እሺ። ምዕመናን ከሚገቡት በር ላይ ካህናት ቁማችሁ መስቀል እያሰለማችሁ ለምን ይገርባችኋል? ተለማምጠን እኮ ነው ያዝናችሁ። የእውነቴን ቤት እንዳደርጋችሁ እንደጠገባችሁ እኮ ነው። ደግሞ መለማመጥ ይህ ስነ ስርዓት ያዙ። ልትጸድቁ እኮ ነው። ሲለመን ራሱ አውደ ምሕረት ላይ አስራት በኩራት ስለማታወጡ ምዕመናን መቼም ታውቃላችሁ። እኛ ገና ጅምር ቤተክርስቲያን ነው። እመጣለሁ ሳለማለሁ በዚህ አካባቢ እውነቴን ነው። ለቅዱስ ጊዮርጊስ አሁን ወደ ቅዱስ ማርያም እመጣለሁ። ገብርኤል ሳልኝ እሄዳለሁ በዚህ አካባቢ እና እንደው ታውቃላችሁ ያለንን እንደዚህ ኃላፊነት ተብሎ ኋላ ይገርም አውደ ምሕረት አካባቢ እኮ ነው የቆመው ሰውዬው እና 10,000 ብር ይሰጣል። ሁልጊዜ ሰጭ የሆኑት ገብረ ማርያም እንደምታውቁት የውኑ ገንዘብ ሰጡ ልበሉላቸው። ፊት መጀመሪያ ለምን አይሰጥም? ሰውየው እስከሚለመድ ይጠብቃል። ካለመዱ ይዞት ሌል ማለት ነው። ኋላ ደግሞ ከለመዱ ደግሞ ሁልጊዜ ልመና ልስጥ መቼስ ምን እናደርጋለን? ደወጣ ጸደክ ሰጥህ። እውነቴን እኮ ዘያ ፊት ወቃሽ እኮ ነው። 100,000 ብር እኮ ለኪስ ያስታቀፈ ክርስቶስ እኮ ለራሱ ቤት 10,000 ጠፍቶት። እውነቴን እኮ ቤተክርስቲያን ሊሰራ ቆፈር ሲያደርጉ ብሎ ወርቁ ከች ማለት አቅቶት ነው። ዝም የብርሃናት ጌታ ጣፍ ታጥቆ ይገርማችኋል። መቀደሻ ጣፋተን እያሉ ካህናቱ ብርሃናትን የሚያመላልስ ለጨለማ ከዋክብትንና ጨረቃን የሰጠ ለዓይናችን ብርሃን ተጠንቅቆ ይገርማችኋል። እንደው ሊቃውንቱ በመጽሐፈ አክሲማሮስ ላይ እንዲህ ይላሉ። ክርስቶስ እግዚአብሔር ዕለቱን ለይኩን ብርሃን ብሎ ለመላእክት ጥበብ የሆናቸውን ያንን ብርሃን ነስቶ ይላል በፀሐይ እንደ ፀሐይ አድርጎ ቢያሳያቸው መላእክት ፈሩት ይላል። ያንን ብርሃን ከዚያ ቅንጣቷን ወስዶ ያችን ቅንጣት ይገርማቸዋል። አንዲቱን ቅንጣት ያችን ከሰባት ከፍሎ ያችን ከሰባት ደግሞ ይገርማቸዋል። ጥቂቱን ለፀሐይ፣ 2 ቅንጣት ታክሉ ለጨረቃ፣ አንዲቱን ለከዋክብት አከፋፈሉ ከተዘነጋ ሊቃውንቱ ይቅርታ በኋላ ታርሙኛላችሁ። እንደዚያ ብሎ እኮ ነው የሰጠው። በሰማይ ላይ ብርሃን ቦግ ይላል። ጠዋት ፀሐይ፣ ደግሞ ማታ ጨረቃ፣ ደግሞ ከዋክብት እንዲህ ብሎ ለሚያመላልስ ጌታ 5 ብር ሰጥቶ እኔ እንደምታውቀው የቤተክርስቲያን ሲሰራ ጀምሮ አብሬ የነበርኩኝ። ኧረ በጣም እዮ ምን ይላል እንደው ዓለማትን ሲመሰርት ነበርኩ ይላል። ደውሎት ነበር። አሁን ከአውደ ምሕረት ላይ እኔ እስካለ ዛሬ ላልመጣ እችላለሁ፣ ግን አውደ ምሕረት ላይ አሁን ደብሩ መቼም የሚሰጥ ደብር ነው ሲል ሰው እውነት ነው። እኔን እኮ ነው ይገርምሃል። አሁን እዚህ ቦታ ላይ እኔ ምዕመናን ሲሰጡ እኔም አብሬ አፈር መጀመሪያ ጀምር የነበርኩ ነኝ። ሰንበት ትምህርት ቤቱ ቋርቋሪ ነኝ የሚለው ሰው ሌላ ሁሉ ማናውቅ መሰለህ ቢላውን አንድ ሰባኪ መጡ አላልኩም እኔ ቢል ማንም ነው ይህ ሰባኪ ማን ነው? ሰበካ ጉባኤ ሊሰበሰብ ይችላል። አስተዳደሩን ክርስቶስ አያውቁ እንዲህ አይነት መምህር እንዴት ሊጠራ ቻለ? ሁላቱም እንኳን ይዛቸው ሁሉ ይችላል። ለምን ሰው መክበስበስ ክብር መሽተት ወዷል። ስብከቱ ራሱ እንድትሰበኩ የምትፈልጉት እግዚአብሔር ያበላል፣ እግዚአብሔር ያጠጣል፣ እግዚአብሔር አካውንታችሁን ሙሉ ያደርጋል። የለም እግዚአብሔር ይቀስፋል። ይቀስፋል። እግዚአብሔር ያነዲ ወያብዕል፣ እግዚአብሔር ያደህያል፣ ያከብራል። ያስርሂ ወያከብር፣ ያዋርዳል፣ ከፍ ያደርጋል። እግዚአብሔር ምዕመናን
ለሰውነታችሁ ልትጨነቁለት የሚገባው ከፍ ከፍ ትላላችሁ፣ ታምራላችሁ፣ ትበላላችሁ፣ ትሞታላችሁ። ሞት አለ በዚህ ሰውነት። ይሄ አካለ ክርስቶስ የሆነው ሰውነት ሳይታነጽ እንደፈረሰ ከመቃብር ገብቶ ምስጥ ያፈርሰዋል። መሬት አይንካኝ ይሉ የነበሩ ሰዎች ወድቀዋል። ትናንትና ክቡራን የነበሩ ሰዎች ዛሬ ደህይተዋል። ትናንትና ባለስልጣን የነበሩ ሰዎች ዛሬ ከስልጣን በታች ነው ከእስር ቤት ወድቀዋል። አንዳንዶቹ በሞት ተወስደዋል። ትናንትና ስማቸው ሲነገር ያስፈሩ የነበሩ ሰዎች ዛሬ ስም አጠራራቸው ጠፍቷል። ስም አጠራራቸው ይገርማችሁ። እግዚአብሔር እንዴት ብሎ እንደሚያዋርድ ተመልከቱ። ባስልዮስና ጎርጎርዮስ የተባሉ ሊቃነ ጳጳሳት በነበሩበት ዘመን አንድ ክፉ ንጉሥ ነበረ እና ኡልያኖስ ይባላል። ማን ይባላል? እግዚአብሔር ይገርማችኋል። ክፉ ንጉሥ ቢነሳም እግዚአብሔር ያዋርዳል። ክፉ ንጉሥ እውነቴን ነው። ጊዜ ጠብቁ ብቻ። ክፉዎቹን እግዚአብሔር እንደ ቅጣታቸው ይሰጣል። ሰዎቹ ብቻ ደህና ይሁኑ። ኡልያኖስ ይባላል። ጎርጎርዮስና ባስልዮስ ሄዱና ስለ ቤተ ክርስቲያን መዘጋት ለማውጋት ነው ቢሄዱ፣ አይ ያንን እንጨት ጠራቢ ክርስቶስን የጥቃው መጣ አላቸው። ለዚህ ጊዜ ሊቀ ጳጳሱ ለአንተ መቃብር እንዲጠርብልህ ትቼው ወጥቻለሁ አሉ። እሰሯቸው ብሎ አሰራቸው። ከጦርነት ስመጣ እገላችኋለሁ ብሎ ሄደ። አንተ በደህና ከጦር ሜዳ ከመጣ ብሎ ነገረው። በክርስቶስ ፍጹም እምነት ስለነበራቸው ከእስር ቤት ሲገቡ የቅዱስ መርቆሬዎስ ስዕል አለ። የቅዱስ መርቆሬዎስን ስዕል ስር ተደፍተው ጸለዩ። ሄዶ ይገርማቸዋል። የቅዱስ መርቆሬዎስ ስዕል ከመርቆሬዎስ ከስዕሉ ላይ ከጫፉ ላይ ደም ጠብ ሲታይ ቀተልኮኑ ለኦልያኖስ አሉ። ደነነ ስዕል ከመኦሆ ዘይብል አዎ እንደማለት ስዕሉ ዘለለ። ዛሬ ታላቁ ቅዱስ ያሬድ ጸለዩ ባስልዮስ ወጎርጎርዮስ ሀበ ስዕሉ ለቅዱስ መርቆሬዎስ ደነነ ስዕል ከመኦሆ ዘይብል ብሎ ወስዶታል በድቦ። አዎ እንደማለት ከመእወ ዘይብል የመጀመሪያው፣ ከመኦሆ ዘይብል የኋላኛው። እሺ እንደማለት የመጀመሪያው ገድየዋል። አዎ እንደማለት የኋላኛው፣ እሺ እንደማለት የፊተኛው። እግዚአብሔር እንዲያርጎ ያዋርዳል። አካለ ክርስቶስ መታነጽ አለበት። እንዴት ብሎ ይታነጽ? የፈረሰ አካል በንስሐ ይታደሳል። ይገርማችኋል። ታላቁ ጳውሊ እንዲህ ይላል። ጳውሊ ርዕሰ ገዳማ ርዕሰ ባሕታውያን ጳውሊን ለመጠየቅ እንጦንስ ይሄዳል እና እንጦንስ ሲያየው ከጭንቅላቱ ላይ ቆብ አድርጎ አይቶታል። ከዚያ በፊት ምንኩስና አይታወቅም ነበረ። ይሄ ምንድን ነው ከራስ ላይ ያደረግከው አለው። እግዚአብሔር ሰጠኝ። ለምንድን? ምንኩስና ነው። አይ እግዚአብሔር ፊት እኛ ብንበድ ፊት መልኩንና አራያውን ሰጠን። ይህንን ብናበላሸው እሱ የእኛን አራያና መልክ ይዞ ወርዶ ለእኛ ብሎ ሞተልን። አሁን ደግሞ ለመጽደቅ ይህን ሰጠን አለ። ታላቁ ቅዱስ ጎርጎርዮስ እንዲህ ይላል፣ ወአርሃው ለነ ኆኃተ ንስሐ፣ ለእኛ የንስሐን በር ከፈተልን ይላል። ምዕመናን ይገርማቸዋል። ቢወድቁ የሚነሱበት፣ ቢጠፉ የሚገኙበት፣ ወደ አማጋቸው ወደ መንጋቸው ወደ ቀድሞ ቦታቸው የሚመለሱበት ንስሐን አዘጋጀላቸው። እንደ እግዚአብሔር ያለ ቸር እኮ የለም። እውነቴን እኮ ነው። ለዚህ እኮ ነው ቅዱስ ዳዊት ጣዕሞ ተአምሩ ከመ ይር እግዚአብሔር፣ እግዚአብሔር ቸር እንደሆነ ታውቁ ዘንድ ኑ ቅመሱና እወቁት ይላል። እግዚአብሔር በንስሐ ይቀመሳል። ይገርማቸዋል። ዕለት ዕለት በሥጋው ደሙ አማካኝነት ዕዳ በደላችን ይደመሰሳል። እንዘ ብዙኃን ንሕነ እምጦታ ዘመን ዘዚአሁ ነአምን ሞቶ ወንሴፎ ትንሣኤሁ ለእግዚእ ክርስቶስ ዘኢይትዓተት ጸጋሁ መላያለየ አሐደ ይረሴነ ምስሌሁ በአጽናፈ ዓለም ይጠባ አሐዱ ሥጋሁ ይላል። ካሁን ወደ ቤተ መቅደስ ከገባ በኋላ ብዙ ሰዎች ሲሆን እንዘ ብዙኃን ንሕነ እምጦታ ዘመን ዘዚአሁ ነአምን ሞቶ ወንሴፎ ትንሣኤሁ፣ ሞቱን አምነን ትንሣኤውን ተቀብለን ዳግም እንደሚመጣ አምነን ይላል። መላያለየ አሐደ ይረሴነ ምስሌሁ በአጽናፈ ዓለም ይጠባ ሥጋሁ፣ በዓለም ሁሉ ተለያይተን አንድ ያደረገን ዘንድ የእሱን አንድ የክርስቶስ ሥጋ ምናደርጋለን? እንሰዋለን። በቤተ መቅደሱ በደሙ ዕዳ በደላችንን እናጥራለን። ዕዳ በደላችንን እናጥራለን። ቅዱስ ጳውሎስ በደሙ ፈሳሽነት ኃጢአታችን እጅ ያስወግዳል ይላል።
የኃጢአታችን ዕድፍ ይወገዳል። ይገርማችኋል። የኃጢአታችን ዕድፍ ይወገዳል በንስሐ። ካህኑ ይፍታ፣ ይህድግ፣ ያንጽ ወይቀድስ ካህን ሊቀ ካህን ኢየሱስ ክርስቶስ ብሎ በመስቀሉ ናዞ ልክ እግዚአብሔር ይፍታ ሲል ይገርማችኋል። እማእሰረ ኃጢአት ነው የሚለው። እማእሰረ ኃጢአት በሉ። ከኃጢአት ማሰሪያ የተፈታችሁ ሁሉ ይላል። ይገርማችኋል። ከኃጢአት ማሰሪያ ይፈታቸዋል፣ ይፈታቸዋል። ከተሸበቡበት ልጓም ከታሰሩበት ገመድ ፈቶ እንደመልቀቅ ምእመናን ከኃጢአት ልጓም ይፈታሉ። አንደበታቸው በኃጢአት ተይዞ የነበሩ ሁሉ ይፈወሳሉ። በዝሙት ተይዘው የነበረ እውነቴን ነው 100 ዓመት በድላችሁ ቢሆንም ኑ። ሰው ሊሰማው የማይችለው ኃጢአት ሰርታችሁ ከሆነም ኑ። ወጣቶችም ከቤተ ክርስቲያን ኑ። በደላችሁን እውነቴን ነው እግዚአብሔር ይቅር ይላል። ክርስቶስ ይቅር የማይለው የለም። እውነቴን ነው። ይቅር ሳትባሉ ግን እንዳትሞቱ። ዛሬ እንደምታውቁት ከአጠገቦቻችን ይገርማችኋል እህት ወንድሞቻችንን እናት አባቶቻችንን ቀብረናል። ሁላችን ዛሬ ቤተሰቦቻችን ይሙቱ ይኑሩ አናውቅም። የሞት ዜናቸውን እየጠበቅን ያለን ሰዎች አለን። ነገ እንዲህ የማይሆንበት ቀን የለም፣ ቅርብ ነው ካልተመለሱ። እኔ እውነቴን ነው። ዛሬ እዚህ ግቢ ውስጥ ያለው ሰው ራሱ ንስሐ ገብቶ ካደረ እግዚአብሔር ለሀገር ሰላም ይመልሳል። እውነተኛ ንስሐ። ትዳር የሚናወጸው በኃጢአት ምክንያት ነው። ጓደኝነት የሚፈርሰው በኃጢአት ምክንያት ነው። ሰውነታችን ጎስቁሏል፣ ማንነታችን ታቷል፣ ወድቀናል። ቤተክርስቲያን አፍርሰናል። ይገርማችኋል። አሁን ይገርማችኋል። ቤተክርስቲያን ሲፈርስ፣ ቤተክርስቲያን ሲቃጠል ዕለት ዕለት ዜና ይሰማል። ሳይሰማ የተቃጠሉ ሲወድቅ ያልታዩ አብያተ ክርስቲያናት ብዙ ናቸው። ይህም የምእመናን ልቡናና ሰውነት ነው። ፈርሷል። የብዙዎቻችን መቅደስ ተመዝብሯል። ከመቅደስ ውስጥ ንዋየ ቅድሳቱን እንደመመዝበር ከምእመናን ልቡና ክርስቶስ ጠፍቷል። ሁሉን የምንረሳ ሆነናል። ይገርማችሁ። አሁን ዛሬ ተማሪዎች ሞጁ በጀርባ ያላችሁ ሰንበት ተማሪዎች ብታወሩ ኑ ወደዚህ ስንት ሳልጠራ በፊት ባላወቃችሁም ማለት ነው። ትጠራለህ እያልኩ ስለ ስርዓት ክፍል አለ በዚህ አካባቢ ዋይ ይዘን ታበጣለህ። ይህ ነቴና ተጉላል ሆነ ሲርኮ እንዴ ሰንበት ተማሪዎች አከባው ያው ሰንበት ተማሪዎች ትንሽ አንዳንድ ጊዜ የሆነ ነገር ያጠቃቸዋል። ወዴት ነው የሰንበት ሁልጊዜ ቤተክርስቲያን ይመጣ ሰው ሁሉን ያውቃል ማለት አይደለም። ስታጠፉ ግዙል ስታጠፉ ስንመልሳችሁ ቤት ነው ያጠፋችሁ መልሳለሁ። ይላጠፋ ሰው የለም። ሊቃውንቱ ከማይለት ላይ ካያችኋቸው ጽናጽል ሲበላሽ አንዱ ጽናጽል ከተዘለለ መካከል አቆቃ መምሩ ገፍ ያስተካክል። የመጽሐፍ መምሩ ግዙ ከተበላሸ መልስ እንዲህ አይደለም። የቅኔ መምሩ ይላል ወደዚህ ብዙ ነገር ነግራችሁ ነበረ እና ተማሩ ጥቂት እውቀት አለኝ ብሎ ከዚህ ላይ ይላል አንድ መጽሐፍ አሁን ካነበበ ተጠንቀቅ ይላል። ምን ማለት ነው? ብዙ እውቀት አለኝ ይላል ማለት ነው። እና በዚህ ዙሪያ ያላችሁ ወደዚሁ ቅድም በራዲዮ መሪ ሲናገር ነበር። በዙሪያ ያላችሁ ሰዎች ወደፊት ኑ ንግሩ። ቤተክርስቲያን ውስጥ መጥቶ ሁሉ ሰው እግዚአብሔርን ቃል ከመስማት ሸኝ ይልሰዋል። የራሱን ወሬ አወራርቶ ይገርምሻል። ከበረች እንዲሆነች አበበ እኮ ነው እድሩ ብሎ የሚሄድ ሰው እኮ አለ። ነው አይደል? እድሩ እኮ በጣም ከባድ ነው። እና ሰውነት መታነጽ አለበት። ይህ የመጀመሪያው ቤተክርስቲያን ምሳሌ ነው። ይሄ ከታነጸ ሌላው ይታነጻል። ይሄ ከጠፋ ግን ሁሉ ይጠፋል። እውነቴን ነው። አሁን ከዚህ አካባቢ እንግዲህ ሲኒማቶግራፈር የተማሩ አሉ፣ ምን የተማሩ አሉ። እና ከዚህ መካከል አሁን አንዱን አሁን ላይቱን የተቀመጠበትን ወደዚህ ባረገው ይገርማችኋል፣ ሙሉ ቪዲዮ ይበላሻል። ቢጨልም ይበላሻል። ይሄ ብቻ አይደለም። አንዱን ገመድ ብቆርጠው ከዚህ ላይ ከማከፋፈያው ላይ ብቆርጠው ከዛ በኋላ በካፋፊያ አዲስ ቢመጣ ምናምን ከተቆረጡ ተቆረጠ። የሚመራን ሰውነት ሳይታነጽ ሁለቱ አካላት ሊታነጹ አይችሉም። ማህበረ ምዕመናን ነው ሁለተኛው። ዛሬ የተሰበሰብነው ሰንበት ትምህርት ቤት፣ ሰበካ ጉባኤ፣ ይሄ ሁሉ ማህበረ ምዕመናን ነው። ጽዋ ማህበራት
የተለያዩ ማህበራት ክርስቲያኖች ሲሰበሰቡ ያለው ይሄ የቤተ ክርስቲያን ምሳሌ ነው። ራሱ በቃሉ እንደነገረን ሁለትም ሶስትም ሆናችሁ በተሰበሰባችሁ ጊዜ ምን ይላል? ምን አለኛው ቁጥር ደስ ይላል። ምን እንደዚህ ነው። ሁለትም ሶስትም ግሩላችሁ ማለት ሁለትም ሶስትም ሆናችሁ ስለ አበበ የምታወሩ ሰዎች አይደላችሁ። ስለ ክርስቶስ የሚወራው ነው። ተሰብስባችሁ ነገር ምሸሩ አይደለም። ሰው እኮ ይገርባችኋል። ቤተክርስቲያን ግቢ አይጠረጠርም እና ፖለቲካ ሁሉ ቤተክርስቲያን ገብቶ ያወራል። ቤተክርስቲያን እንገናኝ እዛ ችግር የለውም። አሁን ጥሩ እኮ ነው። ትዳርም ቤተክርስቲያን ሲመሰረት ቆንጆ ነው። ግን ቤተክርስቲያን መቃጠሪያ አይደለም። የሆነት ይሁን አሁን ቤተክርስቲያን ምዕመናን በዚህ መሰረተ ትዳሮች አሁን እርሳቸው ሊጋቡ ይችላሉ። ውጭ ወጥተው ጫካ ሄደው መቼ አድነው ያመጡ እዛው ታይተው ነው የሚጋቡ። ግን ቤተክርስቲያን መቃጠሪያ አይደለችም። ሰንበት ትምህርት ቤት መቃጠሪያ አይደለችም። ቅጥረ ግቢ መቃጠሪያ አይደለም። ሊታዩበት ይችላሉ፣ ይታዩበታል። ግን አሁን እንዳይጠረጠር ይገርባታል። ቤተክርስቲያን መጥቶ የማያውቀው ሁሉ እኮ ነው ሊያጠምድ ሲፈልግ ቤተክርስቲያን እንገናኝ፣ ቤተክርስቲያን ይገናኝ። የፈለገውን አወራ እኮ በዚህ በጀርባ አካባቢ ተቀምጦ ይሄዳል። ነውር ነው ይህ ነውር። ቤተክርስቲያን ግና ህግሳት ታወጣ እንዲህ አካባቢ ተገናኝቶ እንዲያ ተብሎ የሚሄድ ነውር መቅሰፍት ነው። እውነቴን ነው። ጓደኝነት ማይዘልቅ ንስሐ አባት አውቆት ቤተሰብ አውቆት ሽምግልና ተልኮ ቤተክርስቲያን ከፈቀደች በኋላ እሷን በምቋመ አንስት እሱን በምቋመ ተባይት ሆኖ ቆመው አስቀድሰው ስጋው ደግሞ ተቀብለው ከዛ ላይ ቤተክርስቲያን እንግዲህ ፈቃድ ሰጥታለች ማለት ነው። ከዛ በፊት ግን በዚህ አካባቢ የተቀጣጠሩ እንዲያ ማለት ጥሩ አይደለም። የታየው ካላችሁ ዙሪያውን ስለምዞር ቤተክርስቲያን ስለሚሄድ ቤተክርስቲያን እንደዚያ ነው። እውነቴን እኮ እና ዋሽው ከዋሽው ያርጋሉ እና እንደዚያ ነው። ማህበረ ምዕመናን ይታነጻል። የታነጸ ሰው ይገርማችኋል፣ ሌላውን ሰው ማነጽ ይችላል። ክርስቶስ መጀመሪያ ሐዋርያትን ያነጸው ትላልቅ ቤተክርስቲያን ሰርቶ አይደለም። ይሄ እውነቴን ነው። ትላልቅ መጽሐፍት አጽፎ መሄድ ይችላል። አባ ጊዮርጊስ ዘጋስጫ ይገርማችኋል፣ ወደ ቤተክርስቲያን መንገድ ጀመረና ኋላ ወከቶ መንፈሳዊ መንፈስ ቅዱስ ቢያውቀው ተመለሰና 5 ጀግና ጻፎች ፈለገ። እሱ ቆሞ ይነግራቸዋል፣ እነሱ ይጽፋሉ። ቀንም ሌሊትም ጽፎ በ5 ቀን መጽሐፈ ምስጢር የተባለ መጽሐፍ ጽፎ ጨረሰ። ይሄንን የተናገርኩት እኔ አይደለም፣ በእኔ አፍ መንፈስ ቅዱስ ተናግሮታል። ክርስቶስ 33 ዓመት ከ3 ወር በምድር ላይ 3 ዓመት ከ3 ወር ሐዋርያቱን ሲያስተምር ነው። ይገርማችኋል። አይ ትዕግስቱ የዚህ ዘመን መምህር ቢሆን እኔ ጭምር ማለት እኮ ነው። ይገባ ማለት ይገባ ፍጡር አይደለህ ድጋሚ እንዳመጣ ብሎ በሚሽኝ ይኸው ክርስቶስ ናሁ ለዐርግ ኢየሩሳሌም ወይዝቦ ለወልደ እጓለ እመሕያው፣ አሁን ወደ ኢየሩሳሌም እንወጣለን የሰው ልጅ ሰዎች ይዙታል እያለ እየተናገረ ዮሐንስ ሩጦ ዮሐንስና ያዕቆብ ለማርያም ይኸውልሽ ሹመት ከተደላደለ በኋላ አይሆንምና ክርስቶስ ወደ ኢየሩሳሌም እወጣለሁ ብሏል። እኔን ቀኝ አዝማች ግራ አዝማች አድርገሽ አሹኝ እሞታል። ሊቃውንቱ የሀብታም ልጅ አባት ሞተ ቢሉት አሉ ሐዘን ቢሉት አደን ይላል። አደን ሐዘን አያውቅም እና ቅዱስ ጴጥሮስ ሲነገራቸው ልብ አላሉትም ነበር። ኋላ ሲነግራቸው ራሱ የሐዋርያት ሥራ ምዕራፍ 1 ላይ ታገኙታላችሁ። እኔ ወደ ሰማያት እወጣለሁ እያለ እየተናገረ እርገቱን እየነገራቸው ይላሉ የዘሩባቤልን መንግስት የምታስመልሰው በእጅ ነው ብሎ ይጠይቁታል። ተስፋ አስቆራጭ ቃል ነው። ሰው ቢወደረው ይህ አትረዱትም እናንተ መቼም ያሳዝናል ለፍቼ መና ብሎ ነበር የሚሄደው። ክርስቶስ ግን ምን አለ? መንፈስ ቅዱስ እልክላችኋለሁ። ዛሬ የምነግራችሁ ብዙ ነገር ነበር። ወባህቱ ይትኩሉ ጻዊሮቶ፣ ነገር ግን ልትሸከሙት ልትችሉት አትችሉም። ኋላ መንፈስ ቅዱስ መላክላችሁ ጊዜ ግን ያዘክረክሙ ሁሉ ይነግራችኋል፣ ሁሉን ትረዱታላችሁ ብሏቸዋል። ከዚያ ሐዋርያት ከ10 ቀን በኋላ መንፈስ ቅዱስ ሲላክላቸው ቅዱስ ጴጥሮስ ወጥቶ የክርስቶስን ቃል ሰበከ። ዕለቱን 3000 እሸት አገባ። በዓለ ሀምሳ የእሸት በዓል ነው፣ በዓለ ሰዊት ነው። ከዓለም ያሉ አይሁድ ተጠራርተው የሰዊት በዓል ወይም በዓለ ሰዊት። ዛሬ ገበሬው ማርያም ባርኪ ነው ይባላል አይደል? የማርያም ባርኪ ይባላል። ሳይገባ በፊት
እህሉ የመጀመሪያው እንደተወቃ ይዞ ይሄዳል ለቤተ ክርስቲያን። እንደ ገበሬው እኮ ያለ የወደፊት ክረምት የገበሬው ትምህርት ስለሆነ ክረምት ሁላ መዝሙሩ ሁሉ ይገርባቸዋል። እሱን ነው ይሰጠው ሁሉ የሚሰጠው ለዚያ ነው። እውነቴን ነው። ድምፅ ሁሉ የሚሰጠው ለዚያ ነው። ትምህርቱ ትማሩታላችሁ። የገበሬ የዘሪ ስለሆነ ማለት ነው። እውነቴን ነው። አምኖ ይዘራዋል። እንደ ገበሬ ያለ ተስፈኛ እኮ የለም። ወስዶ ይገርባቸዋል። የዘሩን ከቤት ያስቀመጠውን እህል ወስዶ ለበሬ ይሰጣታል። ከዛ እግዚአብሔር ይሰጠው ይሰም ጸሎቱን ይሰማና 30 60 መቶ ያማረ ፍሬ ያፈራለታል። ይገርባቸዋል። ምዕመናን እንዲህ ብለው ከጸለዩ ወደ ክረምት ትምህርት እንዳልገባ እንጂ በጸለዩ ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ ይዛሉ። ስለ አንዱ ፈንታ የታነጹ ሰዎች ወደ ጥንተ ነገራችን እንመለስ። ዙሪያውን ማነጽ ይችላሉ። የታነጹ ሰዎች ነው ማነጽ የሚችሉ። እነ ዮሐንስ አፈወርቅ ታንጸው ነው ያነጹ። ዮሐንስ አፈወርቅ እናቱ አንቱዛ ትባላለች። እናቱ ቤት ውስጥ ነበር ያነጸችው። ቤት ውስጥ እንደው ሊመነኩስ ሲሄድ እኔን አትወደኝም ካላባት ነው ያሳደኩ አለች። ዮሐንስ አፈወርቅ ገዳም ቤቱን ገዳም አድርጎ ተቀመጠ። ይገርማቸዋል። ያልተሸከሸከ ገብስ በወርቅ ሚዛን እየመዘነ እየበላ መሬት ላይ እየተኛ እናቱ እስከምትሞት ድረስ አገለገላት። እናቱ ከሞተች በኋላ ወደ ገዳማዊ ሕይወቱ ሄደ። ግን የታነጸው በዓለም ሳለ ነበረ። ሊተርጂ ተምሮ ነበረ። ይገርማቸዋል። ይሄ የዓለማትን ቋንቋ ተምሮ ነበረ። የንግግር ጥበብ ያውቃል። ሕግ ተምሯል። ቅዱስ ዮሐንስ አፈወርቅ እነ ቅዱስ ባስልዮስ ዛሬ በሕክምናው ይኑር አይኑር አላውቅም። የሕክምና ሰዎች ታስረዱኛላችሁ። ባሲሊያን የሚባል የሕክምና ነገር አለ። አስተኝቶ ማሳከም ምንድን ይባላል እንደምትሉት እንደዚያ ነው። እና ቅዱስ ባስልዮስ አንደኛው ተሞክሮ አለበት። እነ ቅዱስ ባስልዮስ ሐኪሞች ነበሩ። ይገርማቸዋል። እነ ቅዱስ ዮሐንስ አፈወርቅ ሕግ አዋቂዎች ነበሩ። ግን የታነጹ ሕግ አዋቂዎች ይገርማቸዋል። ባለስልጣን እኮ ይገርማቸዋል። ሰበካ ጉባኤ ሁሉ ሲቀረጡ እኔ ስራ ይበዛብኛል በዓለሙ አይቻልም። ስልጣን የሰጠህ ማን ሆነና መታነጽ አለበት። ሁሉም ባለስልጣኑ መታነጽ አለበት። ባለሀብቱ መታነጽ አለበት። ሁሉ መታነጽ አለበት። የታነጸ ሰው የሚያንጸው ነገር ሁሉ ያማረ ነው። በዓለት ላይ ነው ቤቱን የሚያንጸው። ክርስቶስ ይህንን ቃሌን ሰምቶ የሚያደርገው ሰው ቢኖር አለ እንዲህ ይላል፣ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩብ ነፉ ነፋሳት ወውህቱ ሐይስ ወገፍዕዎ ለውእቱ ቤት ወኢወድቀ እስመ ዲበ ኮኩብ ተጻረረ። ነፋሳት ነፈሱ፣ ዝናቦች ዘነሙ፣ ጎርፎች ጎረፉ። ቤቱን ግን ሊገፉት አልቻለም። ለምን? በዓለት ላይ ታንጿል። ክርስቲያናዊ ዓለት አንተ ዓለት ነህ መባል አለበት። ክርስቲያን በክርስትና ዓለት ላይ መታነጽ አለበት። የዓለሙ ፍልስፍና ቢጎርፍ፣ ስልጣኑ ቢጎርፍ፣ ሀብቱ ቢጎርፍ፣ ንብረቱ ቢጎርፍ፣ ቤቱ ንብረቱ ስልጣኑ ይገርማቸዋል ቢጎርፍ፣ ትናንትና ያልታነጹ ሰዎች እኮ ናቸው። ይገርማቸዋል። ሰው ለማነጽ ሲሮጡ የኖሩ ሰዎች ራሳቸው ስላልታነጹ ጥቂት ስልጣን ሲያገኙ ከቤተክርስቲያን ቆብለው ወጡ። ለምን አላገኙ? ትናንትና ያልታነጹ ሰዎች በአስተዳደር ቦታ ላይ ተቀመጡ። ከዚያ ገንዘብ ሲያዩ ከቤተክርስቲያን ቆብለው ሄዱ። ፊት አልታነጹና አልታነጹ። እነ ቅዱስ ጴጥሮስ ከፊት ለፊታቸው ገንዘቡን አምጥተው ሲዘረግፉ ይገርማቸዋል። ይሄ ብቻ ነው ገንዘቡ አለ ቅዱስ ጴጥሮስ። አዎ አለ። እፎ በራ ልብከ ከመ ታሐስሶ ለመንፈስ ቅዱስ መንፈስ ቅዱስን ተዋሸው ዘንድ በልቡናህ እንደምን። ከዚያ ወዲያውኑ ተቀስፎ ሞተ። ይገርማቸዋል። ለምን? የታነጹ ሰዎች ናቸው። እንደዚህ የታነጹ ሰዎች በየቱም ቦታ ሲቀመጡ ማነጽ ይችላሉ፣ መምራት ይችላሉ። ያልታነጹ ሰዎች የሚመሩት ወደ ባህር ይሆናል፣ ገደል ይሰጣል። ፈርዖን አልታነጸም ነበረ። ክርስቶስ ከሱ ጋር አልነበረም። እግዚአብሔር ከሱ ጋር አልነበረም። እየመራ ሄደና ከመካከል ሲደርስ ባህር በላዩ ላይ ሰጠመ። ሙሴ በእግዚአብሔር ቃል የታነጸ እግዚአብሔርን መሪው አደረገ ነበረ። የማይቻለውን ቻለ። ባህር ከፍሎ አሻገራቸው። በቃ ከእግዚአብሔር ጋር ያለ ባህር ከፍሎ ያሻግራል። ባህር ከፍሎ ብቻ አይደለም፣ ባህሩ ሳይከፈል በአሳ አንበሪ ሆድ መሻገር ይችላል። እግዚአብሔር በጊዜም ካለ ጊዜ ነው። በሚቻልም በማይቻልም ያሻግራል። ግን ለታነጹ ሰዎች ነው። አዎ የታነጹ ሰዎች የሚሰበሰቡበት ቤት ቤተክርስቲያን ይባላል።
ይሄ ቅጽረ ቤተክርስቲያን ዛሬ የተሰበሰብንበት ማለት ነው። ይሄ ሶስተኛው ዛሬ ቅድስት ቤተክርስቲያን እንግዲህ ሰኔ 20 ቀን ህንጸታ ቤተክርስቲያን በቤተክርስቲያን አስተምሮ መሰረት ነው የታነጸችበት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናስብበት ነው ማለት ነው። በዚህ ዕለት እንግዲህ እነሆ በሰላስ አይባን ገጸ ሥላሴሁ ለአብሮ አንጾ ቤትኪ ድንግል ድረተ ጸበ ሳረሮ አበ ወረደ ለባይን ዘኪ እንዴ ሌላ ግን ለጽጌኪ ዘበጣ ከበሮ ለሚለው መስጠት ወደ ኋላ እና እነሆ የሥላሴነቱ ስሙን ያስታውቀን በሶስት ድንጋዮች ካለ እሳት ተስበው እነሆ ህንፃ የሰራበት ዕለት ቅኔ ማህሌት ቅድስት መቅደስ ብለን ሶስት ክፍሎች ምንም ትላልቅ ቤተክርስቲያናት ቢሆኑ እኒህ ሶስት ክፍሎች አላቸው። ስለ ቤተክርስቲያን ህንፃ ላወራ ስላልመጣው እነሆ ወደ ጠልቅ አልገባም። ስለዚህ ሚስጥራቸውን ምሳሌያቸውን ማለት ነው እና ዛሬ ቤተክርስቲያን የታነጸችበት የተሰራችበት ዕለት እናከብራለን። ይሄ የተከናወነው ግን ክርስቶስ ካረገ በኋላ። ስለዚህ መጀመሪያ ምን ይቀድማል ማለት ነው? ወንጌል ይቀድማል። መጀመሪያ ምን ይቀድማል ማለት ነው? የምእመናን ሰውነት መታነጽ ይገባል። መጀመሪያ ምን ይቀድማል ማለት ነው? ብዙ ቤተክርስቲያን ከመስራታችን በፊት ብዙ አብያተ ክርስቲያኖችን ማነጽ፣ ትላልቅ ቤተክርስቲያን ከመስራታችን በፊት ትላልቅ ሊቃውንትን ለቤተክርስቲያን ማቆየት፣ የአብነት መምህራኑ መንከባከብ። ወለቴን በዙሪያ ያላችሁ ቤተክርስቲያን ይህን ድምፅ የሚሰሙ ሁሉ የቤተክርስቲያን አሻጋሪዎች የአብነት መምህራን ናቸው። ወለቴን የአብነት መምህራን ውሻ የጮህባቸው ይገርማቸዋል። ቤተክርስቲያን የሚያውቋት እነሱ ናቸው። ከማንም በላይ መመስከር የሚችሉ ለቤተ ክርስቲያን ብለው ከእናት ከአባታቸው ተለይተው ከእህት ከወንድም ወጥተው ክረምቱን በዝናብ በጋውን በሐሩር ተመላልሰው እውቀት እናገኛለን ብቻ ብለው አይደለም ቤተ ክርስቲያን እናገለግላለን ብለው ነው የወጡት። እነዚህ ናቸው የቤተ ክርስቲያን ዛሬ ማሳያዎቻችን። እነዚህ ነው ቤተ ክርስቲያን የሚያንጹት። ምዕመናን ዘመኑ እንግዲህ ከዚህ በኋላ ክረምት ነው። ልጆቻችሁን ወደ ቤተ ክርስቲያን ላኩ፣ ትምህርት ይማሩ። ሲመለሱ ግን ቤተ ክርስቲያን የምትልኳቸው እንድትገላገሉ አይደለም። አንድ 4 ሰዓት ከሰዓት ደግሞ 1 3 ሰዓት 4 ሰዓት እፎይ እንድትሉ የቤት ስራ እንድትሰሩ አይደለም። ቤተ ክርስቲያን ሂዶ ምን ተማረ? ሂደሃል ወይ ቤተ ክርስቲያን? ምን ተምረህ መጣ? እስቲ አስተማርከው? ያስተማሩን አስተምረኝ ብለን መጠየቅ አለብን። እንደዚህ አድርገን ቤተ ክርስቲያን ለማነጽ ያብቃን። ወስብሐት ለእግዚአብሔር።